ሰላም ጤና ይስጥልን። በእኛ ባህል አባትነት ብዙ ጊዜ የሚገለጸው በንግግር ሳይሆን በድርጊት ነው። ታላቁ ብፁዕ አቡነ ጎርጎርዮስ ካል ከ1933 ዓመተ ምህረት እስከ 1982 ዓመተ ምህረት በወሎ ጠቅላይ ግዛት ደሴ ከተማ በ1932 ዓመተ ምህረት ከአቶ ገበየውና ከወይዘሮ አሰለፈች ካሳ ተወለዱ። ትርጓሜ መጻሕፍት ያስተማሯቸው አባ ክፍሌ ቀለም በፍጥነት የመያዝ ችሎታቸውን ለመግለጽ መዝገበ ሥላሴ የሚል ስም አውጥተውላቸዋል። ማዕረገ ዲቁናን ከወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ ተቀብለው በድቁናቸው ጥቂት እንዳገለገሉ ወደ አዲስ አበባ መጥተው በመታሰቢያ ቤት ታካ ነገሥት በዓታ ለማርያም ገዳም ገብተው ሐዲሳትን ተማሩ። ወደ ደብረ ሊባኖስ በመሄድ ማዕረገ ምንኩስናን ተቀብለው መምህር ፍስሐ ከተባሉ ሊቅ የሐዲሳትን ትርጓሜና ትምህርተ ሃይማኖትን መምህር ቢረሳው ከተባሉ ሊቅ መጽሐፈ ሊቃውንትን ተማሩ። ወደ አዲስ ዓለም በመሄድም ከመምህር አፈወርቅ መንገሻ ቅኔን ከናገባቡ በሚገባ ጠንቅቀው ተምረዋል። በደብረ ቅዱስ ደብረ ጽጌ ማርያም ከመምህር ገብረ ሕይወት ዘንድ በመሄድ የሐዲሳትን ትርጓሜና ቅዳሴን ከነሥርዓቱ አደላድለው ተመርቀዋል። ከብፁዕ ወቅዱስ አቡነ ባሲሎስ ማዕረገ ቅስናን ተቀብለው ለስብከተ ወንጌል አገልግሎት ወደ ሐረር ተልከው ሕዝቡን እያስተማሩ ጎን በጎን የአንደኛና የሁለተኛ ደረጃ ዓለማዊ ትምህርታቸውን በጥሩ ውጤት አጠናቀቁ። የቁልቢ ቅዱስ ገብርኤል ገዳም አስተዳዳሪ በመሆን ለ2 ዓመት አገልግለዋል። ወደ ውጭ ሀገር በመሄድ ያለውን ባህልና የትምህርት አሰጣጥ ሁኔታ ተመልክተው ቢመጡ የነጓን ቤተ ክርስቲያን በመረከብ ከፍተኛ አስተዋጽኦ እንደሚያበረክቱ ስለታመነበት በ1963 ዓ.ም ከፍተኛ ትምህርት ወደ ግሪክ ተላኩ። ደሴተ ፍጥሞ በተባለች ቦታ በሚገኘው ከፍተኛ የነገረ ሃይማኖት ትምህርት ቤት ለ2 ዓመታት ተምረው ዲፕሎማ ተቀብለዋል። በዚያው ወደ አቴና ዩኒቨርሲቲ በመግባት ለ4 ዓመታት የነገረ መለኮት ትምህርታቸውን በመከታተል በማስተርስ ዲግሪ የተመረቁ ሲሆን እግረ መንገዳቸውን የአረበኛ ቋንቋን አጥንተው ሰርተፊኬት አግኝተዋል። በዛ ወቅት ወደ ስዊዘርላንድ አቅንተው በፍሪቦንግ ዩኒቨርሲቲ ፈረንሳይኛ ቋንቋን አጥንተው ዲፕሎማ አግኝተዋል። በኢየሩሳሌም ቆይታቸውም ለካህናቱ ልዩ ልዩ ሙያዎችን በማስተማር ገዳሙ ራሱን በገንዘብ እንዲችል ቀላል የማይባል አስተዋጽኦ አበርክተዋል። በወርሃ ጥር 1971 ዓ.ም በብፁዕ ወቅዱስ አቡነ ተክለ ሃይማኖት አንብሮተ እድ ከተሾሙት መካከል አንዱ ሆነው ማዕረገ ጵጵስና ተቀበሉ። የቅዱስ ፓትርያርኩ ደራሲና ቅዱስ ሲኖዶስ ዋና ጸሐፊ ሆነው አገልግለዋል። በ20ኛው መቶ ክፍለ ዘመን የወንጌልና የታሪክ ብርሃንን በተለይ በወጣቱ ሕይወት ላይ የፈነጠቁት ብፁዕ አቡነ ጎርጎርዮስ ካል በድሮ የክፍልሃታ አገር አከፋፈል የሸዋ ሀገረ ስብከት ሊቀ ጳጳስ ሆነው ተሾሙ። ብፁዕ አቡነ ጎርጎርዮስ ካል በዝዋይ ሐመረ ብርሃን የካህናት ማሰልጠኛ። ዝዋይ የካህናት ማሰልጠኛ ከአዲስ አበባ በስተደቡብ በመጆ ሻሸመኔ መስመር 160 ኪሎ ሜትር ርቀት ላይ ካለችው የዝዋይ ከተማ በስተ ምስራቅ 5 ኪሎ ሜትር ላይ ይገኛል። ዕብራይስጥ፣ እንግሊዘኛ፣ ፈረንሳይኛና አረበኛ ቋንቋዎችን በቅጡ የሚያውቁት ብፁዕ አቡነ ጎርጎርዮስ ካል በዝዋይ ሐመረ ብርሃን በመሠረቱት የቅዱስ ገብርኤል ገዳም የእውቀት እልፍኝ አቋቁመው ኢትዮጵያውን ታሪክ ከዓለሙ ጋር እያነጻጸሩ ለደቀ መዛሙርቶቻቸው ሲያስተምሩ ቆይተዋል። ብዙዎች ዝዋይ ለኮርስ መጥተው ሕይወት ጠፍቷቸው መለየት ቢያቅታቸው ሁሉን ትተው ቀርተውባታል። አያሌ ካህናት ዓይናቸውን ገልጠውባታል። ሌሎች አልጫ ሕይወታቸውን አጣፍተውባታል። መታወቂያቸው
የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስነታቸውና አባትነታቸው ቢሆንም በጽሑፋቸው በትምህርታቸውና ለኢትዮጵያና ለአፍሪካ ባላቸው ጽኑ ፍቅር ከእምነት ድንበር ባሻገር የሁሉንም ኢትዮጵያዊና ልቦና ሊገዛ የሚችል ስብዕና የነበራቸው አባት ነበሩ። የሃይማኖትና የታሪክ ጥናትና ምርምራቸው የኢትዮጵያ ቤተ ክርስቲያን ታሪክና የቤተ ክርስቲያን ታሪክ በዓለም መድረክ በሚሰኙ መጽሐፍቶቻቸው ቅልብጭ አድርገው አቀርበዋል። ለመጽሐፍቱ መርጃነት የተጠቀሙባቸው ዋቢ መጽሐፍት ዝርዝር በህዳግ በገጽ በቅጹ ተጠቅሶ ይታያል። በአዋቂነት ድፍረት ሳይሆን በማስረጃ ጥንቅቅነት የቀረቡ ከወጣት የሰንበት ትምህርት ቤት ተማሪዎች እስከ ካህናት ብሎም ከዩኒቨርሲቲው ትምህርት የእረፍት ጊዜውን ወስዶ ከእርሳቸው ሊማር ለሚመጣው ዘመናዊ ትውልድ በሚሆን መልኩ የተዘጋጁ የጥናትና ምርምር ሥራዎች ናቸው። ብፁዕ አቡነ ጎርጎርዮስ አባት እናት የሌላቸውን ከ200 በላይ ሕፃናትን ሰብስበው በማሳደግ በጎ አድራጎት የቤተ ክርስቲያን አንዱ ዓላማ መሆኑን በተግባር አሳይተዋል። ብፁዕ አቡነ ጎርጎርዮስና ሕፃናት አምባ። ሕፃናት አምባ በኢትዮጵያና በሶማሊያ መካከል በነበረው ጦርነት ወላጆቻቸው የተሰዉባቸው የጀግኖች ልጆች በየቦታው ተበትነው እንዳይቀሩ በወቅቱ የሀገሪቱ መንግሥት ኮሎኔል መንግሥቱ ኃይለማርያም አማካኝነት አብዮታዊ ሕፃናት አምባ በሚል ስያሜ በ1973 ዓ.ም በሸዋ ክፍለ ሀገር በቀድሞ ሐይቆችና ቡታጅራ አውራጃ በአላባ ቅሊቶ ወረዳ አላጌ በሚባል አካባቢ የተቋቋመ ድርጅት ነው። ይህ ቦታ ምንም አይነት መንፈሳዊ አገልግሎት የማይከናወንበት ስለሆነ ይህን መሠረት በማድረግ ብፁዕ አቡነ ጎርጎርዮስ ካለ የሸዋ ሀገረ ስብከት ሊቀ ጳጳስ ሐምሌ 15 1982 ዓ.ም የደብረ መዊ ቅዱስ ሚካኤል ገዳምን ባርከው የመሠረት ድንጋይ ያስቀመጡ ሲሆን ብፁዕነታቸው ብዙ ሳይቆዩ በሳምንቱ ሐምሌ 22 1982 ዓ.ም ሰው የሚፈልገውን ከፈጸመ የሚጠብቀው ሞትን ነው እንዳሉ ለአገልግሎት ሲፋጠኑ በ50 ዓመታቸው በመኪና አደጋ ከዚህ ዓለም ቢለዩም ትምህርታቸው፣ ዓላማቸው፣ ጽናታቸው፣ ኢትዮጵያዊ አርበኝነታቸው፣ ለአፍሪካዊነት ያላቸው ከበሬታ፣ ለወላጅ አልባ ሕፃናት ያላቸው ደራሽነትና ለወጣቶች ያላቸው አክብሮት ግን የማይረሱ ያደርጋቸዋል። ብፁዕ አቡነ ጎርጎርዮስ ካለ በጵጵስና ያገለገሉባቸው ዓመታት 10 ዓመታት ብቻ ቢሆኑም እነዚህ ጥቂት ዓመታት ያበረከቷቸው ተግባራት ግን ዛሬም ሕያው ሆነው ይታያሉ። ይህንን ታሪካዊ ትንተና ለሌሎች እንዲደርስ የጥበብ ሚዛን ቻናልን ሰብስክራይብ በማድረግ ቤተሰባችን እውነትን አብረን እንፈልጋታለን። ጥበብን በሚዛን እንመልከት። ጥበብ ታላቋን ታከብራለች። የጥበብ ሚዛን ቸር ቆዩ።